አብይ አህመድ ስለ አሰብ የሚያወራው ለኢትዮጵያ ክብር፣ ለኢትዮጵያ ፕራይድ፣ ኢትዮጵያ ባህር በር እንዲኖራት አስቦ እንዳይመስላችሁ አይደለም። ዩናይትድ አረብ ኤሚሬት አሰብ ላይ ኢንቨስት አድርጋ ነበር። ሻዕቢያ አባሯታል። ያንን ቂም በአብይ አህመድ በኩል ልታወራርድ ነው። ምንድነው የዘንዶ ጉሮሮ በሞይን ክንድ ይለካል ነው የሚባለው። በእርግጥ የአብይ ክንድ አይደለም የሚለካው፣ የደሃ ልጅ ክንድ ነው እዛ የሚለካው። የደሃ ልጅ ነው የሚረክፈው። አብይ አህመድ ጉዳዩ አይደለም። ለአሰብ ተብሎ 100,000 ወጣት ቢረክፍ ጉዳዩ አይደለም። እሱና በዙሪያው ላሉ ሰዎች ዱባይ ለሚሰራላቸው ቪላ ወይም አሜሪካ ለሚያቋቁሙት ሪል ስቴት ነው የሚጨነቁት። የደሃ ልጅ እዛ ይወድቃል። የዲፒ ወርልድ የተባለው ካምፓኒም ሆነ ሌላው ዩናይትድ አረብ ኤሚሬት ቡርዣዎች